ኢስራእ እና ሚዕራጅ። በረጀብ ወር በ27ኛው ሌይል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስራእ እና ሚዕራጅ የሚባሉትን ሁለት ተአምራዊ ጉዞዎች አደረጉ። ታዲያ እነዚህ ጉዞዎች ለነቢያችን ሰለላሁ ዐለይሂ ወሰለም ሙዕጂዛ ናቸው። ኢስራእ ስንል ምን ማለት ነው? ሚዕራጅስ? ኢስራእ ማለት የሌሊት ጉዞ ሲሆን ይህም ሰይዳችን ከመስጂደል ሐራም ወደ መስጂደል አቅሳ ያደረጉት የሌሊት ጉዞ ነው። ይህም ጉዞ በቁርአንም ሆነ በሰሒህ ሐዲሶች በግልጽ የመጣና የተረጋገጠ ነው። የሐቅ ባለቤቶች ከሰለፍም ከከለፍም ከሐዲሶቹም ከሙተከሊሞችም ከሙፈሲሮችም ከዑለሞችም ከፉቃሃእም ሰይዳችን ኢስራእ ማድረጋቸውን ይኸውም በአካላቸው በሩሃቸውና በእውናቸው ማለትም በሕልማቸው እንዳልሆነ ሁሉም ተስማምተዋል። ሐቁም ይሄ ነው። በዚህ በተቃራኒ የሚያምን በስህተት ጎዳና ላይ ነው። ይህንንም ከተናገሩ የሰለፍ ምሁሮች መካከል ኢብኑ አባስ፣ ጃቢር፣ አነስ፣ ሁዘይፋ፣ ጠበሪይና ሌሎቹም ይገኙበታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስራእ ያደረጉት በሌሊት ሲሆን ከመካ ከኡሙ ሃኒዕ ቤት ተነስተው ወደ መስጂደል ሐራም በመድረስ ልባቸው ተቀዶ ታጥቦ በኢማንና በጥበብ ተሞላ። ይህም የአላህን አስገራሚና ድንቅዬ ፍጥረታት በጠንካራ ልብ ለመመልከት ያስችላቸው ዘንድ የተደረገ ነበር። ከመስጂደል ሐራም ከጅብሪል ጋር ቡራቅ ላይ ሆነው ተአምራዊ ጉዟቸውን ጀመሩ። ቡራቅ የጀነት እንስሳ ስትሆን ከአህያ የምትበልጥ ከበቅሎ የምታንስ እግሯን የምታንሰራፋ የመጨረሻ ዓይኗ የሚያርፍበት ቦታ የሆነች ድንቅዬ ፍጡር ናት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመዲና ሲያልፉ መዲና ላይ ወርደው 2 ረክዓ ሰገዱ። የሲና ተራራ ጡር ሲና ወይም ሰይና በደረሱ ጊዜም ወርደው 2 ረክዓ ሰገዱ። ወደ ነቢዩላህ ሹዐይብ ከተማ ሙድየን ሲደርሱም ወርደው 2 ረክዓ ሰገዱ። ኢሳ የመርየም ልጅ በተወለዱበት በይትላህም ወርደው 2 ረክዓ ሰገዱ። ከዛም በይተል መቅዲስ በደረሱ ጊዜ በመስጂደል አቅሳ አላህ ከአደም ጀምሮ ያሉትን ነቢያት ጠቅላላ ሰብስቧቸው ኢማም ሆኖ አሰገዷቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኢስራእ ካዩአቸው አስገራሚ ነገራት መካከል የተወሰኑት እነሆ ይዤላችሁ መጥቻለሁ። ተከታተሉን። አንደኛ፣ ዱንያን ወደ ቤተል መቅዲስ በሚሄድበት ጊዜ ዱንያን በአሮጊት ተመስላ አይተዋታል። ይህም የሚያመላክተው ዱንያ ወደ ማለቂያዋ መቃረቧን ነው። ሁለተኛ፣ የፊትና ተጣሪዎች ሰዎች ምላስና ከንፈራቸው በእሳት መቀስ የሚቆረጥባቸውን አዩ። ጅብሪልም እነዚህ ወደ ፊትና ወደ ሸር ሲጣሩ የነበሩ ሰዎች ናቸው አላቸው። ሶስተኛ፣ ዘካን የማያወጡ ሰዎችን ተመልክቷል። ሶላትን የማይሰግዱ ሰዎችን ተመልክቷል። ዝሙት ሲፈጽሙ የነበሩ ሰዎችንም ተመልክቷል። የሰውን አደራ የማይጠብቁ ሰዎችንም ተመልክቷል። ወለድ ሲበሉ የነበሩ ሰዎችንም ተመልክቷል። የየቲምን ገንዘብ ሲበሉ የነበሩ ሰዎችንም ተመልክቷል። ከምር ሲጠጡ የነበሩ ሰዎችንም ተመልክቷል። ሐሜተኛ ሰዎችንም እንዲሁ ተመልክቷል። የፊርዓውን ሚስት ፀጉር አበጣሪ ከነበረችው ከቀብሯ ጥሩ ሽታም አሽቷል። ሚዕራጅ ስንልስ ምንድን ነው? ሚዕራጅ የምንለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቤተል መቅዲስ ወደ ሰማያት ያደረጉት ጉዞ ነው። ሚዕራጅ የሚባለው መወጣጫ መሰላል ሲሆን ለሱም ከብርና ከወርቅ የሆኑ ደረጃዎች አሉት። በዛም ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእውናቸው በሩሃቸው በአካላቸው በሕልማቸው ሳይሆን ማለት ነው ወደ ሰማያት የወጡት። የሚዕራጁ ጉዟቸው ሶሒህ በሆነ ሐዲስ የጸደቀ ሲሆን በቁርአን ግን ግልጽ በሆነ መልኩ አልተጠቀሰም። ነገር ግን ግልጽ ለመሆን የተቃረበ አንቀጽ መጥቷል።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅብሪል ዐለይሂ ሰላም ጋር በመሆን ወደ አንደኛው ሰማይ በደረሱ ጊዜ ጅብሪል በሩን አንኳኳ። የበሩ ጠባቂም ከአንተ ጋር ማን አለ በማለት ጠየቀ። ጅብሪልም ሙሐመድ ብሎ መለሰ። ጠባቂውም ወደ ሰማይ ለመውጣት መልእክቱ መጥቶለታልን በማለት ጠየቀ። ጅብሪልም አዎ በማለት መለሰ። ከፈተላቸውና ገቡ። በአንደኛው ሰማይም ነቢዩላህ አደምን ዐለይሂ ሰላም አገኟቸው። በሁለተኛ ሰማይ ላይ ነቢዩላህ ኢሳንና ነቢዩላህ ያሕያን ዐለይሂ ሰላም አገኙ። በሦስተኛው ሰማይ ላይ ነቢዩላህ ዩሱፍን ዐለይሂ ሰላምን አገኙ። በአራተኛው ሰማይ ደግሞ ነቢዩላህ ኢድሪስን ዐለይሂ ሰላም አገኙ። በአምስተኛው ሰማይ ነቢዩላህ ሃሩንን ዐለይሂ ሰላም አገኙ። በስድስተኛው ሰማይ ነቢዩላህ ሙሳን ዐለይሂ ሰላም አገኙ። በሰባተኛው ሰማይ ላይ ነቢዩላህ ኢብራሂምን ዐለይሂ ሰላም አገኙ። ነቢዩላህ ኢብራሂም በአፈጣጠራቸው ነቢያችንን ሙሐመድን ሰለላሁ ዐለይሂ ወሰለም በጣም ይመስሉ ነበር። ነቢዩላህ ኢብራሂምም ነቢያችንን እንዲህ አሏቸው፣ ሕዝቦችህን የጀነት ችግኝ መትከል እንዲያበዙ ንገራቸው። ችግኙም ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ነው አላቸው። እዚህ ጋር ነቢዩላህ ኢብራሂም ትልቅ ፋይዳ ያለው ዚክር በመንገር ለእኛ የጠቀሙ መሆኑን አንርሳ። እንዲሁም ይህ ዚክር ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ወደ 99 ለሚደርሱ በሽታዎች መድኃኒት ነው። ከነዛ መካከል በትንሹ ጭንቀትን ያስወግዳል ብለውናል። ስለዚህ ይህንን ዚክር ማብዛት ትሩፋቱ ብዙ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሚዕራጅ ካዩዋቸው አስገራሚ ነገራት መካከል የተወሰኑትን እንመልከት። በይተል ማዕሙር፣ ይህ የተቀደሰ ቤት ሲሆን ለሰው ልጆች ካዕባ እንደምንለው ሁሉ ለመላኢካዎች እንደዛው የተቀደሰ ቦታ ነው። ጀነትንም አይተዋታል። ከሰባት ሰማያት በላይ ስትሆን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጀነትን ተመለከትኩኝ፣ አብዛኛው ባለቤቶቿ ድሆች ሆነው አግኝቻቸዋለሁ። ቡኻሪና ሙስሊም ዘግበውታል። አላህ ከጀነት ሰዎች ያድርገን። እንዲሁም ሁረል ዐይንን አይተዋታል። ረሱል ጀነት ውስጥ ሁረል ዐይኖችን አይተዋል። ጅብሪልም ለነዚህ ሰላምታ እንዲያቀርቡላቸው አዟቸው፣ እነሱም አሉ እኛ መልካምና ቆንጆ የሆንን አላህ ላከበራቸው ሚስቶች ነን በማለት መለሱላቸው። ሰይድና ጅብሪልን በትክክለኛ አፈጣጠራቸው ተመልክተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ጅብሪልን በትክክለኛ አፈጣጠራቸው የተመለከቷቸው በመካ አጅር በምትባል ቦታ ስትሆን በተመለከቷቸውም ጊዜ ራሳቸውን ስተው ነበር። በዚህ በተባረከች ሌሊት ለሁለተኛ ጊዜ በትክክለኛ አፈጣጠራቸው በተመለከቷቸው ሰዓት ግን ራሳቸውን ስተው አልወደቁም ነበር። ይህም ጥንካሬና ችሎታ ስለተጎናጸፉ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚዕራጅ መልስ ምን አጋጠማቸው? ነቢያችን ዐለይሂ ሰላቱ ወሰላም ወደ መካ ተመልሰው ለኡሙ ሐኒ የተከሰተውን ነገሯት። ከዚያም ለካፊሮች ኢስራ እና ሚዕራጅ ማድረጋቸውን ነገሯቸው። እነሱም አላመኑም። ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ አልአቅሳ ፈጽሞ አልሄዱም ብለው ስለነበር የመስጂዱን ሁኔታና ባህሪ እንዲነግሯቸው ጠየቋቸው። አቡ ጃህል ሰዎችን ከሰበሰበ በኋላ ረሱል የቤተል መቅዲስን ሁኔታ ለሰዎች በትክክል ነገሯቸው። ወደዛ ሄደው የሚያውቁ ሰዎች በአላህ ይሁንብን በትክክል ገልጸውታል ብለው ተናገሩ። አንዳንድ ካፊሮችም ወደ አቡበከር ስዲቅ በመሄድ እንዲህ አሏቸው፣ ይሄ ጓደኛ ሙሐመድ የእስከ ዛሬው አልበቃ ብሎት ዛሬ ደግሞ ይኸው በአንድ ሌሊት ኢስራ እና ሚዕራጅ አረኩ እያልልህ ነው አሏቸው። አቡበከርም ረዲየላሁ አንሁ እንዲህ አሉ፣ እኔ ከሰማይ የሚመጣለትን መልእክት አምኜ ተቀብየዋለሁ። ታዲያ የሚዕራጁን ወሬ እንዴት አላምንም? አምነዋለሁ ብሎ ከሆነ እውነቱን ነው አሉ።
ከዛ ጊዜም ጀምሮ አስሲዲቅ በማለት በቅጥያ ስም ይጠሩ ጀመር። የኢስራ እና ሚዕራጅን 27ኛ ሌሊት በዱዓ በኢባዳ እንድናሳልፍ መልእክቴን እያስተላለፍኩኝ በዚሁ እሰናበቷቸዋለሁ። ኢስራ እና ሚዕራጅ የሚባሉትን ሁለት ተአምራዊ ጉዞዎች አደረጉ። ታዲያ እነዚህ ጉዞዎች ለነቢያችን ሰለላሁ ዐለይሂ ወሰለም ሙዕጂዛ ናቸው። ኢስራ ስንል ምን ማለት ነው? ሚዕራጅስ? ኢስራ ማለት የሌሊት ጉዞ ሲሆን ይህም ሰይዳችን ከመስጂደል ሐራም ወደ መስጂደል አቅሳ ያደረጉት የሌሊት ጉዞ ነው። ይህም ጉዞ በቁርአንም ሆነ በሰሒህ ሐዲሶች በግልጽ የመጣና የተረጋገጠ ነው። የሐቅ ባለቤቶች ከሰለፍም ከከለፍም ከሐዲሶቹም ከሙተከሊሞችም ከሙፈሲሮችም ከዑለሞችም ከፉቃሃእም ሰይዳችን ኢስራ ማድረጋቸውን ይኸውም በአካላቸው በሩሃቸውና በእውናቸው ማለትም በህልማቸው እንዳልሆነ ሁሉም ተስማምተዋል። ሐቁም ይሄ ነው። በዚህ በተቃራኒ የሚያምን በስህተት ጎዳና ላይ ነው። ይህንንም ከተናገሩ የሰለፍ ምሁሮች መካከል ኢብኑ አባስ፣ ጃቢር፣ አነስ፣ ሁዘይፋ፣ ጠበሪ እና ሌሎቹም ይገኙበታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት በሌሊት ሲሆን ከመካ ከኡሙ ሃኒዕ ቤት ተነስተው ወደ መስጂደል ሐራም በመድረስ ልባቸው ተቀዶ ታጥቦ በኢማንና በጥበብ ተሞላ። ይህም የአላህን አስገራሚና ድንቅዬ ፍጥረታት በጠንካራ ልብ ለመመልከት ያስችላቸው ዘንድ የተደረገ ነበር። ከመስጂደል ሐራም ከጅብሪል ጋር ቡራቅ ላይ ሆነው ተአምራዊ ጉዟቸውን ጀመሩ። ቡራቅ የጀነት እንስሳ ስትሆን ከአህያ የምትበልጥ ከበቅሎ የምታንስ እግሯን የምታንሰራፋ የመጨረሻ ዓይኗ የሚያርፍበት ቦታ የሆነች ድንቅዬ ፍጡር ናት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመዲና ሲያልፉ መዲና ላይ ወርደው 2 ረክዓ ሰገዱ። የሲና ተራራ ጡሪ ሲና ወይም ሰይና በደረሱ ጊዜም ወርደው 2 ረክዓ ሰገዱ። ወደ ነቢዩላህ ሹዐይብ ከተማ ሙድየን ሲደርሱም ወርደው 2 ረክዓ ሰገዱ። ኢሳ የመርየም ልጅ በተወለዱበት በይትላህም ወርደው 2 ረክዓ ሰገዱ። ከዛም በይተል መቅዲስ በደረሱ ጊዜ በመስጂደል አቅሳ አላህ ከአደም ጀምሮ ያሉትን ነቢያት ጠቅላላ ሰብስቧቸው ኢማም ሆኖ አሰገዷቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኢስራ ካዩአቸው አስገራሚ ነገራት መካከል የተወሰኑት እነሆ ይዤላችሁ መጥቻለሁ። ተከታተሉን። አንደኛ፣ ዱንያን ወደ ቤተል መቅዲስ በሚሄድበት ጊዜ ዱንያን በአሮጊት ተመስላ አይተዋታል። ይህም የሚያመላክተው ዱንያ ወደ ማለቂያዋ መቃረቧን ነው። ሁለተኛ፣ የፊትና ተጣሪዎች ሰዎች ምላስና ከንፈራቸው በእሳት መቀስ የሚቆረጥባቸውን አዩ። ጅብሪልም እነዚህ ወደ ፊትና ወደ ሸር ሲጣሩ የነበሩ ሰዎች ናቸው አላቸው። ሶስተኛ፣ ዘካን የማያወጡ ሰዎችን ተመልክቷል። ሶላትን የማይሰግዱ ሰዎችን ተመልክቷል። ዝሙት ሲፈጽሙ የነበሩ ሰዎችንም ተመልክቷል። የሰውን አደራ የማይጠብቁ ሰዎችንም ተመልክቷል። ወለድ ሲበሉ የነበሩ ሰዎችንም ተመልክቷል። የየቲምን ገንዘብ ሲበሉ የነበሩ ሰዎችንም ተመልክቷል። ከምር ሲጠጡ የነበሩ ሰዎችንም ተመልክቷል። ሐሜተኛ ሰዎችንም እንዲሁ ተመልክቷል። የፊርዓውን ሚስት ጸጉር አበጣሪ ከነበረችው ከቀብሯ ጥሩ ሽታም አሽቷል። ሚዕራጅ ስንልስ ምንድን ነው? ሚዕራጅ የምንለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቤተል መቅዲስ ወደ ሰማያት ያደረጉት ጉዞ ነው። ሚዕራጅ የሚባለው መወጣጫ መሰላል ሲሆን ለሱም ከብርና ከወርቅ የሆኑ ደረጃዎች አሉት። በዛም ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእውናቸው በሩሃቸው በአካላቸው በህልማቸው ሳይሆን ማለት ነው ወደ ሰማያት የወጡት።
የሚዕራጁ ጉዟቸው ሶሒህ በሆነ ሐዲስ የጸደቀ ሲሆን በቁርአን ግን ግልጽ በሆነ መልኩ አልተጠቀሰም። ነገር ግን ግልጽ ለመሆን የተቃረበ አንቀጽ መጥቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅብሪል ዐለይሂ ሰላም ጋር በመሆን ወደ አንደኛው ሰማይ በደረሱ ጊዜ ጅብሪል በሩን አንኳኳ። የበሩ ጠባቂም ከአንተ ጋር ማን አለ በማለት ጠየቀ። ጅብሪልም ሙሐመድ ብሎ መለሰ። ጠባቂውም ወደ ሰማይ ለመውጣት መልእክቱ መጥቶለታልን በማለት ጠየቀ። ጅብሪልም አዎ በማለት መለሰ። ከፈተላቸውና ገቡ። በአንደኛው ሰማይም ነቢዩላህ አደምን ዐለይሂ ሰላም አገኟቸው። በሁለተኛ ሰማይ ላይ ነቢዩላህ ኢሳንና ነቢዩላህ ያሕያን ዐለይሂ ሰላም አገኙ። በሦስተኛው ሰማይ ላይ ነቢዩላህ ዩሱፍን ዐለይሂ ሰላምን አገኙ። በአራተኛው ሰማይ ደግሞ ነቢዩላህ ኢድሪስን ዐለይሂ ሰላም አገኙ። በአምስተኛው ሰማይ ነቢዩላህ ሃሩንን ዐለይሂ ሰላም አገኙ። በስድስተኛው ሰማይ ነቢዩላህ ሙሳን ዐለይሂ ሰላም አገኙ። በሰባተኛው ሰማይ ላይ ነቢዩላህ ኢብራሂምን ዐለይሂ ሰላም አገኙ። ነቢዩላህ ኢብራሂም በአፈጣጠራቸው ነቢያችንን ሙሐመድን ሰለላሁ ዐለይሂ ወሰለም በጣም ይመስሉ ነበር። ነቢዩላህ ኢብራሂምም ነቢያችንን እንዲህ አሏቸው፣ ሕዝቦችህን የጀነት ችግኝ መትከል እንዲያበዙ ንገራቸው። ችግኙም ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ነው አሏቸው። እዚህ ጋር ነቢዩላህ ኢብራሂም ትልቅ ፋይዳ ያለው ዚክር በመንገር ለእኛ የጠቀሙ መሆኑን አንርሳ። እንዲሁም ይህ ዚክር ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ወደ 99 ለሚደርሱ በሽታዎች መድኃኒት ነው። ከነዛ መካከል በትንሹ ጭንቀትን ያስወግዳል ብለውናል። ስለዚህ ይህንን ዚክር ማብዛት ትሩፋቱ ብዙ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሚዕራጅ ካዩዋቸው አስገራሚ ነገራት መካከል የተወሰኑትን እንመልከት። በይተል ማዕሙር ይህ የተቀደሰ ቤት ሲሆን ለሰው ልጆች ካዕባ እንደምንለው ሁሉ ለመላኢካዎች እንደዛው የተቀደሰ ቦታ ነው። ጀነትንም አይተዋታል። ከሰባት ሰማያት በላይ ስትሆን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጀነትን ተመለከትኩኝ፣ አብዛኛው ባለቤቶቿ ድሆች ሆነው አግኝቻቸዋለሁ። ቡኻሪና ሙስሊም ዘግበውታል። አላህ ከጀነት ሰዎች ያድርገን። እንዲሁም ሁረል ዐይንን አይተዋታል። ረሱል ጀነት ውስጥ ሁረል ዐይኖችን አይተዋል። ጅብሪልም ለነዚህ ሰላምታ እንዲያቀርቡላቸው አዟቸው፣ እነሱም አሉ እኛ መልካምና ቆንጆ የሆንን አላህ ላከበራቸው ሚስቶች ነን በማለት መለሱላቸው። ሰይድና ጅብሪልን በትክክለኛ አፈጣጠራቸው ተመልክተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ጅብሪልን በትክክለኛ አፈጣጠራቸው የተመለከቷቸው በመካ አጅር በምትባል ቦታ ስትሆን በተመለከቷቸውም ጊዜ ራሳቸውን ስተው ነበር። በዚህ በተባረከች ሌሊት ለሁለተኛ ጊዜ በትክክለኛ አፈጣጠራቸው በተመለከቷቸው ሰዓት ግን ራሳቸውን ስተው አልወደቁም ነበር። ይህም ጥንካሬና ችሎታ ስለተጎናጸፉ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚዕራጅ መልስ ምን አጋጠማቸው? ነቢያችን ዐለይሂ ሰላቱ ወሰላም ወደ መካ ተመልሰው ለኡሙ ሐኒ የተከሰተውን ነገሯት። ከዚያም ለካፊሮች ኢስራ እና ሚዕራጅ ማድረጋቸውን ነገሯቸው። እነሱም አላመኑም። ነቢዩ ሰለላሁ ዐለይሂ ወሰለም መስጂድ አልአቅሷ ፈጽሞ አልሄዱም ብለው ስለነበር የመስጂዱን ሁኔታና ባህሪ እንዲነግሯቸው ጠየቋቸው። አቡጃህል ሰዎችን ከሰበሰበ በኋላ ረሱል የቤተል መቅዲስን ሁኔታ ለሰዎች በትክክል ነገሯቸው። ወደዛ ሄደው የሚያውቁ ሰዎች በአላህ ይሁንብን በትክክል ገልጸውታል ብለው ተናገሩ። አንዳንድ ካፊሮችም ወደ አቡበከር ሲዲቅ በመሄድ እንዲህ አሏቸው፣ ይሄ ጓደኛ ሙሐመድ የእስከዛሬው አልበቃ ብሎት ዛሬ ደግሞ ይኸው በአንድ ሌሊት ኢስራ እና ሚዕራጅ አረኩ እያልልህ ነው አሏቸው። አቡበከርም ረዲየላሁ አንሁ እንዲህ አሉ፣ እኔ ከሰማይ የሚመጣለትን መልእክት አምኜ ተቀብየዋለሁ። ታዲያ የሚዕራጁን ወሬ እንዴት አላምንም?
አምነዋለሁ ብሎ ከሆነ እውነቱን ነው አሉ። ከዛ ጊዜም ጀምሮ አስሲዲቅ በማለት በቅጥያ ስም ይጠሩ ጀመር። የኢስራ እና ሚዕራጅን 27ኛ ሌሊት በዱዓ በኢባዳ እንድናሳልፍ መልእክቴን እያስተላለፍኩኝ በዚሁ እሰናበታችኋለሁ።